እንዴናችሁ ነው ያለው? ዛሬ ሁለት የሚገራርም ምስጥር ልነግራችሁ ነው የመጣሁት። እመኑ፣ ሁለት የሚገራርም ማለት አብዛኛው የሲኖ ሹፌር ሆኖ እንኳን የማያውቀው እና ከሌላ መኪና ወደ ሲኖ ደግሞ ለምትመጡ በነገራችን ላይ እኔ እንጃ አብዛኛው ሰው ስለማያውቀው ይሄን ነገር ሁላችሁ ይሄን ቪዲዮ ላይክ በማድረግ ሪፖስት ሼር በማድረግ እንዲጀምሩ ፈልጋለሁ። አዲስ ይሄ ቪዲዮ የሚደርስ ሰው ደግሞ ታረጋግልኛለህ ፎሎ በማድረግ ጀምር እና ምንድነው እሱ ሲኖ ፍሬን ይተረትራል። እንዴት ነው የሚተረትረው ካልከኝ እግርህን ረጅም ሰዓት ላይ ፍሬን ላይ አታስቀምጥ፣ ያረዳል። በቃ ሲኖ ፍሬን ይተረትራል። ምንድነው የሚሆነው? ከስር 19 ቁጥር አለች፣ እያንዳንዱ እግር ላይ ያለች ማንዶላ የሚባል ነገር ላይ ያለች 19 ቁጥር የሆነች አለችና እሷ ሬጅስትሮ ትባላለች። እሷ ሬጅስትሮ ሲኖ ስንት ነው የሚደረገኝ ካልክ የፊት እግሩ ድብና አርገህ ታስረውና ስንት ትፈታለህ? 5 ላላ ታረግለታለህ። 5 ጥርስ ማለት ነው። በደንብ 5 ጥርስ የኋላ እግር በደንብ ታስረውና 3 ጥርስ ላላ ታረግለታለህ። ከዛ እኔ መኪና በየወሩ ፍሬኑን ቼክ ሳረግ ሬጅስትሮን ከስር ገብቼ ቼክ ሳረገው በራሱ ሰዓት ይተረትራል። 1 ይጨምራል፣ አለም 2 የሚጨምርበት ጊዜ አለ። 3 አረኩት 4 ወይ 5 ሆናል። ያ ማለት ተርትሯል ማለት ነው። የፊት እግር ብዙም አይተረትርም። ያው 5 ላይ ረጅም ጊዜ ይቆያል። ቀድሞ የኋላ እግር ስለሚይዝ የፊት እግር እጅ ብቻ ስለሆነ ማለት ነው። እና የኋላ እግር ሁሉ ጊዜ ይተረትራል። በየወሩ ቼክ እንድታረገው ሁሉ ጊዜ። በነገራችን ላይ በቃ ፍሬን የምናጨናንቅ ከሆነ አብዛኛው ጊዜ ፍሬን አውቶር ብዙ ማይጠቀም ሰው አለ። እንደዛ ያለ ሰው ደግሞ ጭራሽ በጣም ነው የሚተረትርበት ማለት ነው። እንዳትሸወዱ፣ የሆነ ችግር ከመፈጠሩ በፊት እቺ ቼክ በየወሩ ቢያንስ ቼክ እንድታደርጉ እመክራችኋለሁ። ረዳትን ማዘዝ አለ አይደለም ያረዳል ላይክ ይችላልና ራስ ገብታ ከስር ቼክ አለ። እኔ አይደለም ረዳቴን ላዝ መካኒካል አምነው ራሴ ነው ቼክ ማደርገው ማለት ነው። እና አንድ ደግሞ ልነግራችሁ የምፈልገው ነገር ቢኖር ምንድነው ሲኖ የተለያየ እንትን ይበላል። የነዳጅ አበላሉ ብዙ ሰው የተለያየ እንትን ነው የሚያወራው። ለምንድነው ካልከኝ እግር ነው ነዳጅ እየበላ ያለው እንጂ ሲኖ አይደለም ነዳጅህን እየበላባል። ያረዳል። እግርን አስተካክል፣ ነዳጅ አሰጣጥን አስተካክል። በጣም ትልቅ ምክር ነው፣ ለብዙሃን የሚጠቅም ምክር። እዚህ ጋር አርፒኤም ከ15 ካለፈ ነዳጅ እየፈጀ ነው። በቃ እየበላ ነው ሳይሆን እያጠጣው ነው እየሄድከው። ያረዳል። ፎሌ መጠቀም አይደለም፣ ከፎሎ መጠቀም በላይ ነዳጅን ለመቆጠብ የሚረዳ ምንድነው? አርፒኤምን ከ15 አታሳልፈው። እመነኝ፣ ከዛሬ ጀምሮ ይሄ ቪዲዮ ደርሶ ካልተጠቀምከበት እኔ ውሸታም ነኝ። ሻርፕ 100% እርግጠኛ ስለሆንኩ ነው ይሄንን የምነግራችሁ። ማንም የማይነግራችሁን ምስጢር ነው የነገርኳችሁ። የምሬ ነው የምላችሁ። አርፒኤም ከ15 ካላለፈ ሲኖ ነዳጅ በ1 ሊትር 19 ድረስ ሄድልህ ዘንጦ ማለት ነው። እርግጠኛ ሻርፕ ሆኜ ነው የምነግራችሁ።